ነው እንምረጥ ነው ምለው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ተላዩ ክስተቶች እንደ ዓለም ያስተናገድናቸው ትልልቅ ክስተቶች አሉ ምናልባት የክፍለ ዘመኑ ትልልቅ የሚባሉ ክስተቶች ተስተናግደውበታል ብዬ አስባለሁ በእኛ ሀገር ታሪክም ላይ ብዙ ለውጥ ያየንበት ብዙ ነገራቶች የተቀየሩበት ጊዜ ላይ ነው ያለነውና ይሄ ኮቪድም መጥቶ የዓለም ስርዓትን ቀይሮታል ንዛሙን ስርዓቱን ሲስተሙን ኢኮኖሚውን ሁሉንም ነገር በተለያየ አይነት መልኩ ያው እንግዲህ ነገሮችን በኡምቅ በደብዝ ለሚከታተለውና በደንብ ገባ ብሎ ለሚያዩ ሰው ብዙ ነገርን ያያል ብዙ ነገርንም ያነባል ይሄው ነው የአላህ Subhanahu Wa Ta'ala ሱና ነገራቶች ሳቢት አይደሉም እዚህ ዱንያ ላይ ስንኖር ቋሚ አይደሉም ይለወጣሉ ይቀየራሉ ከነበሩበት ከኛ ማንነት ከኛ አፈጣጠር ጀምሮ እንግዲህ ከወልደታችን እስከ ዛሬ እስካለንበት ሂደት ውስጥ በለውጥ ሂደት ውስጥ ነው የምናልፈው ሁሉ ነገራችን በለውጥ ሂደት ውስጥ ያልፋልና በትክክል ግን ይሄንን ለውጥ ተረድተነው ለውጥ ለማንነታችን ትልቅና ወሳኝ ነገር እንደሆነ አውቀን በአግባብ መጠቀም ሰዎች ከጥሩ ወደ መጥፎ ይለወጣሉ ከመጥፎ ወደ ጥሩ ይለወጣሉ የሚፈልገውና እስላም የሚፈልገው ደግሞ ሁሉ ጊዜ ከመጥፎ ወደ ጥሩ እንድንለወጥ ነው ከነበርንበት የተበላሸ ማንነት ወደ ተሻለ ማንነት ዛሬ ላይ በጣም ብዙ ኸይራቶች እንደ ዓለም እስላም እንደ ኡማው እንደ ማህበረሰባችን ብዙ መልካም ነገሮች እንዳሉ ሁሉ በዛው ልክ ደግሞ ፈተናዎቻችን የበዙበት የሙስሊም ማህበረሰብ ለብዙ አደጋ የተጋለጥንበትም ወቅት ነው ያለነው ቅድም ካልኳችሁ መነሻ አንፃር ዛሬ ዓለም ላይ ካየነው ይሄ በጣም አስገራሚ የሆነ የዓለምን ክስተት የለወጡ ሁኔታዎችን ስንመለከት የአላህ Subhanahu Wa Ta'ala ኃያልነት እንረዳለን ነገራቶችን ያለምንም ቅድመ ሁኔታ ያለምንም አማካሪ ያለምንም ማጋዥ በፈለገበት ጊዜ የፈለገው ነገር እንደሚሰራ ሳይቶናል አላህ Subhanahu Wa Ta'ala ኃያላን ነን ያሉትን አቅም አሳጥቷቸዋል ጠንካሮች ነን ያሉትን ጉልበት አሳጥቷቸዋል አምባገነን የነበሩትን ሁሉ ጥሏቸዋል ይሄ አላህ ሱና ነው የማይመስሉ ነገሮች ሆነው ያየናቸው ይለወጣሉ ይቀየራሉ ይሄ ሱና ነገም ይቀጥላል ይሄው ነው የአላህ ሱና በሁላችንም ሀያት ውስጥ ለየትኛው ለውጥ ውስጥ እኛ ኑረንበትና እኛ በሚሻለው ነገር ውስጥ የኛ ተሳትፎ የኛ ሚና የኛ በርክቶ ምንድነው የሚለው ነገር ከማሰብ ባለፈ ይሄዳል ሂደቱ ይቀጥላል አይቆምም እዛ ውስጥ ግን እኔ የኔ ሚና ምንድነው እኔ ላበረከት የቻልኩት ነገር ምንድነው የሚለው ነገር ማሰብ ነው እኔ ሐቂቃ ሁሉ ጊዜ ህይወቴን ከሚገዙት ወይም ቆም ብዬ እንዳስብ ከሚያደርጉኝ እንደራሴ የቁርአን አያቶች አላህ Subhanahu Wa Ta'ala بعد بالله من الشيطان الرجيم ان الله لا يغير ما بقوم حتى يغيروا ما بانفسهم ለውጥ የሚባል ነገር ሰዎች ለለውጥ እስካል ተዘጋጁ አላህ Subhanahu Wa Ta'ala ለነገራቶች ሁሉ ምክንያት አድርጎለታል አስባብ ለዛ መዳረሻ የሆኑ ምክንያቶችንም ማመቻችቷል ሰዎች ራሳቸው ለለውጥ እስካላዘጋጁ ድረስ ለውጥ የሚባለው ነገር አይመጣም ሰው ሐፊዝ መሆን ይፈልጋል ዝም ብሎ ግን በመመኘት የሚመጣ ሐፍዝ የለም አይደለም ጁህድ ይፈልጋል ዓሊም መሆን ይፈልጋል ዝም ብሎ ዓሊምነት መጥቶ የሚያንቅ ነገር አይደለም መጥቶ አንተ ላይ የሚወጣብህ ነገር አይደለም መሸቃለው ዑለማዎቹ እንደሚሉት لا تحسبن المجد تمرا انت اكله لن تبلغ المجد حتى تلقى صبرا ይላል የክብር የሚባለው ነገር ተምር አይደለም ይላሉ ይሄ እንደ ተምር ዝም ብለህ ቁርጥ አድርገህ የምትበላው ነገር አይደለም ያንን የተምርን የዚህ ትልቁን ደረጃ ክብር ለማግኘት ሬት